የት ነበርክ? ስደውልልህ ለምን ያላነሳው? ለቅሶ ላይ ነበርኩ እኮ የኔ ፍቅር። ማን ሞተ? የኤክሴ እናት። ኧረ የኤክስ እናት? አዎ በእናትሽ። ውይ ነፍሳቸውን ይማረውና ኤክስ አማትክ ሞቱ። አያሳዝኑ? እኔማ የምታሳዝነኝ ኤክስ ናት። እንዴት? ሁለት ለቅሶ መቀመጧ ነው እንዴ? ማለትማ ኤክስ አማቴ ሞቱ በሚል ልትመላለስ አንተ ቆሻሻ። ደግሞ ወዴት ልትሄጂ ነው እንዲያማረብሽ? እባክሽ። ወይኔ ማታ ቀጠሮ አለኝ ከማታው ልጅ ጋር። እንዴ የማታው ልጅ ማለት የትኛው? ቀዩ ረጅሙ ልጅ ነው እንዴ? ያውቀው መብሩ ልጅ እንዴ? እሱ እኮ ከኔ ጋር አልነበረ? በተጠቃቀሰ እኮ አይደለም ቀድሞ በበላ። ኧረ እንዴ ቀድሞ በበላ ብትይ ቆይ የኔ ቤስት ፍሬንድ ዮኒ ፍቅረኛሽ አይደል? አንቺ ምን አይነት ሰው ነሽ? ቤስት ፍሬንድሽን ተይው። ባካፕ የሚባል ነገር ያስፈልጋል። ለነገሩ አንቺ ምን ይገባል? ኧረ ይገባኛል። ለምን ደሞ አይገባኝ? ገብቶኛል። እንደውም ባካፕ ያስፈልጋል። ልክ ነሽ። እሺ አሁን ከገባሽ አሪፍ ሆቴል ንገሪኝ፣ ጠቁሚኝ። ቆንጆ ሩም ያላቸው ሮማ ሜሪሻዬ፣ ዮኒዬ እንዴት ነህ? የኔ ፍቅር አምሮብሻል። ደግሞ እንደው በጣም አምሮባታል አይደል? እንዴ በጣም አምሮባታል። አላሳሰበም ወዴት ልትሄድ እንደሆነ? የልቴን ነው ጭንቅ እያለን ነበር። ዮኒዬ መጨነቅልሽ ለምንድን ነው? አንቺ ጭንቅ በላት የኔ ጌታ። ከአንድ ወንድ ልጅ ጋር ማታ ተዋውቃ ክለብ ውስጥ ማለት ነው። ዛሬ የት ሆቴል ጋ ብሩ መያዝ እንዳለባት አላወቀችም እና በጣም አሳስቧት። የምር ነው የኔ ፍቅር ንገሪኝ። እኔ አታምነኝም እንዴ? እኔ ናታለች ነው ሜሪ። እኔ አስቻቃለሁ ደባዬ ይበልሽ ታይታይ እንኳን ቢበልሽ ይቀርፋል። ሜሪ በማድረግሽ ነው እንዴ? እንኳን ይበልሽ። እሺ እንደውም አይገርምሽም? አንድ በህይወቴ አንድ ወንድ ቢጠቅሰኝ እሱንም ትቀምኛለሽ። ሁለት ወንድ ባንዴ ልታጮች አይሆንልሽም። ገና ጫውታለሁ ገና ምቀኛ